ገና ስትሰማ ያስጠላል። መዝሙር ስትሰማ ያስጠላል። መንፈስ ቅዱስ ከራቀ ያለ ጉባኤ ቅዥቅዥ ያደርግሃል። እርጋታ፣ ሰላም፣ ቅዳሴው አያልቅልህ። ዝምታ ይጮህብሃል። መንፈስ ቅዱስ ካለ ግን ጨነቃለህ፣ ትሳቀቃለህ። በሰራው ኃጢአት የሚወቅስህ አብሮ ስላለ መንፈስ ቅዱስ ሲርቅ ግን ከባድ፣ ሲቀርብ ግን ሰላም ታገኛለህ። ምንም ባታረጉ ቤተክርስቲያን ሄዳችሁ ቁጭ ስትሉ ሰላም አታገኙ። ምንም ሳትል እኮ ድምፅ ሳታሰማ ሰላም የምትሰጥ ቤተክርስቲያን ቅዳሴው ላይ ያለውን ሰላም የት ታገኛለህ? ገብቶት አይደለም። አብዛኛው ሰው የሚያስቀድሰው ግዕዙን አውቆት አይደለም፣ ግን ነፍሱ ሰላም ታገኛለች። እረፍት፣ ሰላም ያገኛል። ለምን? መንፈስ ቅዱስ ነው ለንስሐም የሚመራ። ኃጢአት ሰርተህም የምትሳቀቀው መንፈስ ቅዱስ ስላለብን። የኃጢአተኛነት ስሜት ይሰማችኋል? ከተሰማችሁ መንፈስ ቅዱስ ከእናንተ ጋር ነው። መንፈስ ቅዱስ ሲርቅ ግን ኃጢአት በእኔ አልተጀመረ ትላለህ። ዳዊት ቅዱስ መንፈስህን ከኔ ላይ ምን አትበላል? ቅዱስ መንፈሱን ከኛ ላይ ውሰድብን። በገና ስትሰማ